አሰላሙ አለይኩም ወራህመቱላህ ወበረካቱ። ወደ ተከታታዮች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ሰላም ነኝ። ኢንሻአላህ ዛሬ የምንሰራው ደግሞ ሳንዱች ቡርገል ይሆናል ማለት ነው። በቡርገሉ ኹብዝ ይሆናል ማለት ነው። ለዛ የሚያስፈልገን ነገር ኩዝባራ ያስፈልገናል። እዚህ ጋር ሽንኩርት በትንንሹ ከትፌ አዘጋጅቻለሁኝ። ነጭ ሽንኩርት አለኝ እዚህ ጋር ጀዘር አለኝ መብሹራ በዚህ መልኩ ፈቅፍቄዋለሁኝ። ይሄ ጋር ታጥቦ የተዘጋጀ ዶሮ አለኝ በትንንሹ ነው የቆረጥኩት። እዚህ ጋር ለሱ የሚያስፈልገን ነገር ባህራት ኩዝባራ ናሽፋ ያስፈልገናል። ከሞን ጨውና ፍልፍል አስወድ ያስፈልገናል ማለት ነው። እና ኢንሻአላህ በዚህ መልኩ አዘጋጅቼዋለሁኝ። ኢንሻአላህ አሁን ደግሞ እሳት ላይ አድርገን ስናበስል እናያለን ማለት ነው። እዚህ ጋር ብረት ድስታችንን አዘጋጅተናል። መጀመሪያ ሽንኩርት አደርጋለሁ። ትንሽ ዘይት አደርጋለሁ። ኢንሻአላህ ሽንኩርቱን አብስዬ እንገናኛለን ማለት ነው። በዚህ መልኩ ሽንኩርታችን እየበሰለ ነው። ትንሽ እንጠብቀውና ከዛ ነጭ ሽንኩርት እናደርግበታለን ማለት ነው። እና ወደ ተከታታዮች ያው አትርሱ ላይክ ማድረጋችሁን ማለት ነው። ሰብስክራይብ ማድረጋችሁንም እንደዛው። አሁን አደርጋለሁኝ ነጭ ሽንኩርቱን አደርጋለሁ። ከዛ በመቀጠል ድጃጁን አደርጋለሁ። በዚህ መልኩ በደንብ የራሱን ውሃ እስከሚመጥ እንተዋለን። ወደ ተከታታዮች በዚህ መልኩ ቆንጆ ሆኖ እየበሰለልን ነው። ኢንሻአላህ ባህራቱን አደርጋለሁ ማለት ነው። ቅድም ያሳየኋችሁ እና እናመስለዋለን በደንብ ከዛ ትንሽ እንትን ይልና ትንሽ በሰል ካለ በኋላ እንገናኛለን ማለት ነው። ይሄው በዚህ መልኩ ወደ ተከታታዮች በስሏል። ኢንሻአላህ ጀዘሩን ከማድረግ በፊት እኔ ትንሽ እቀንስለታለሁ። እንደዚህ ይበቃኛል። አሁን ጀዘሩን አደርጋለሁ። በዚህ መልኩ አደርጋለሁ። በዚህ መልኩ ደግሞ ጀዘሩ ተንበስል ተዋለሁ። ይሄው አሁን የቀረንን ኩዝባራ እናደርጋለን። በዚህ መልኩ ትንሽ እንተውና እሳት ላይ ከዛ እንገናኛለን ማለት ነው። ወደ ተከታታዮች አሁን ደግሞ የሚቀራን የሚያስፈልገን ሲኒ ያስፈልገኛል። የቡርጋል ኹብዝ የምጠቀመው እኔ ከነና
ያስፈልገኛል፣ ጁና ሳይላ ያስፈልገኛል። እኔ በዚህ መልኩ ቀንሼዋለሁኝ እንዲያመቸኝ። ከዛ ብርገዱን በዚህ መልኩ እንከፍለውና ትንሽ ከውስጡ ዋጂናውን እናወጣለታለን። ትንሽ በዚህ መልኩ ማለት ነው። ከዛ ጁና ሳይላ አደርግበታለሁ። ከነም ተመሳሳይ ጁና ሳይላ ማላደርግበትም ይኖራል ስለማይፈልጉ ግማሹን አላደርግም፣ ግማሹን አደርጋለሁኝ ማለት ነው። እና ወደ ተከታታዮች አበረታቱኝ እንዳትረሱ ማለት ነው። ይሄ በዚህ መልኩ በዚህ መልኩ ያዘጋጀነውን ዱጃጅ እናደርጋለን እና ሞክሮት ተወዱታላችሁ ማለት ነው። በዚህ መልኩ ተዘጋጅቷል። ይሄ በዚህ መልኩ አዘጋጅቻለሁኝ። በዚህ መልኩ እና ሞክሩት ትወዱታላችሁ። አሁን የሚቀረን ሙንዘሬላ ነው። ጅምና ሙንዘሬላ እኔ የተጠቀምኩት ሙንዘሬላ ይካንን ነው። ወደ ተከታታዮች አሁን ደግሞ ጅምና ሙንዘሬላ በዚህ መልኩ ቀንሼ አደርጋለሁ። እና ሞክሩት ትወዱታላችሁ። ኢንሻአላህ ፍሩን አድርጌው ደግሞ ያው እንገናኛለን ኢንሻአላህ። በዚህ መልኩ በስሏል ማለት ነው።